ወለብ አትበል ዘወር በል ከፊት። የሁለቱ የጥበብ ሰዎች ልጅ ዓለምን እያነጋገረ ያለው ብላቴና አዲስ ሪከርድ አስመዝግቧል። ሳምንታትን ያስቆጠረው አልበሙ በርካታ እይታዎችን አስገኝቷል። ስለ አባቱ ሲናገር ቃላት ያጥረዋል። ከአቶ ካሳሁን ገርማሞና ከወይዘሮ ጥላይ አራጌ የወጣው ድምፃዊ የሙዚቃው ንጉስ፣ የአፍሪካ የሬጌ ሙዚቃ አባት በአልበሙ ውስጥ ያሉ ስንኞችና ግጥሞች በጥሞና ላዳመጣቸው ትኩረትን ይስባሉ። እያደሩ እንደወይን የተወደዱ ሙዚቃዎቹ አይጠገቡም። ዳስጣል፣ መሪማ፣ መርከብ፣ ታየኝ፣ ዝጸዳል እንዲሁም ሌሎች ስራዎቹ ተወዳጅነትን አግኝተዋል። መርከብ የሚለው ስራው በተለያዩ ሰዎች ሲገለጽ ትኩረትን ስቧል። ለማን ተዘፈነ? ተወዳጇ ደራሲ ህይወት ምሻው ስለ ቴዲ ምን አለች? የቴዲ ቤተሰቦች እንዴት ተገናኙ? የሚለውን ሚስጥር እንነግራችኋለን። ቻናላችንን ላይክ እና ሰብስክራይብ በማድረግ አብራችሁን ቆዩም። የቴዲ አፍሮ መርከብ በተለያዩ ሰዎች ዘንድ የተለያዩ ትርጉም መሰጠቱ የቴዲ አፍሮ የግጥም አጻጻፍ ስልት ውጤት ነው። ቴዲ ብዙውን ጊዜ ግጥሞቹን በምሳሌያዊ ንግግሮች ስለሚሞላ አድማጩ እንደራሱ ስሜትና አረዳድ እንዲተረጉሙ እድል ይሰጣል ይላሉ። ለሃጫሉ ሁንዴሳ መታሰቢያ ነው ያሉም አልጠፉም። ይህ መላምት በብዛት የሚነሳው በዘፈኑ ውስጥ የኦሮሞኛ ቋንቋ በጉል ጥቅም ላይ መዋሉ ነው። ቴዲ በዘፈኑ ውስጥ የኦሮሞኛ ቋንቋን ሲሜሌዲ በመጠቀሙ ለሟቹ አርቲስት ሃጫሉ ሁንዴሳ ያለውን አክብሮት ለመግለጽና ለማስታወስ መርከብ ውስጥ ጣል የተደረገች በሁለቱ ህዝቦች መካከል የፍቅር ድልድይ ለመገንባት የታለመ ነው ተብሎ መውሰድ ይቻላል ይላሉ። በማህበራዊ ሚዲያ አነጋጋሪ የሆነው መርከብ ምንም እንኳን ቴዲ በይፋ ለሃጫሉ ነው ባይልም አድማጮች ግን የሁለቱን አርቲስቶች ታዋቂነትና የነበራቸውን ተጽዕኖ በማነጻጸር ዘፈኑን ከመታሰቢያነት ጋር ያያይዙታል። የሌሎች እይታ ደግሞ የቴዲ አፍሮ የኋላ ታሪክና ቀደምት ስራዎቹ እንደ ያስተሰርያልና ናት ዘፈኖች በፖለቲካ መነጽር እንድንመለከት ያደርጉናል። መርከብ የምትለው ኢትዮጵያዊ ነው። በውቅያኖስ በዓለም አቀፍ ጫና ወይም በውስጥ ችግር ላይ የምትናወጥ ሀገርና ያንን ማዕበል አልፎ ወደ ሰላም ለመድረስ የሚደረግ ጥረትን እንደሚያመለክት ይተረጉሙታል። ህይወት ምሻው ስትገልጸው ደግሞ የህዝብ ድምጽ የመሆን ዕዳ ቴዲ አፍሮ ኢትዮሪካ ትላለች። ለብዙዎች ቴዲ አፍሮ ከ20 ዓመት በላይ ከተራ ድምፃዊነት ባለፈ ትርጉም ያለው የጥበብ ሰው ሆኖ ኑሯል። በኢትዮጵያ ውስጥ ሌሎች ያላገኙት እጅግ ብርቅዬ የሆነ ስፍራ በክብር ይዞ ቆይቷል። ዘፋኝ ነው፣ የታሪክ ዘጋቢ ነው፣ የህዝብ ህሊና ነው። ከሁሉም በላይ የብዙሃን የልብ ትርታ፣ በየዘመኑ ድምጽ የሌላቸው ኢትዮጵያውያን የኑሮና የፖለቲካ ብሶታቸውን የሚተነፍሱበት የጭስ ማውጫ፣ ተስፋቸው ሲመነምን የብርሃን ጭላንጭል አመልካች ነው። ዜማዎቹ ፍቅርንና አንድነትን ይሰብካሉ፣ በደልና ብሶትን ይተርካሉ፣ ስለ የመበታተን አደጋ ያስጠነቅቃሉ። እሱ ሲዘፍን በሚሊዮኖች የሚቆጠሩ ሰዎችን የልባችንን የሚናገር ሰው አገኘን ወይም ተወከለን የሚል ስሜት ይሰማቸዋል። ቴዲ አፍሮን የጭቁኖች ባንዲራ አድርገው የሚቆጥሩት ኢትዮጵያውያን ብዙ ናቸው። ይህ ደግሞ በአንድ በኩል ታላቅ ስጦታ፣ በሌላ በኩል ደግሞ ለአንድ ሰው እጅግ የሚከብድ ሸክም ነው። 6ኛው የስቱዲዮ አልበሙ ኢትዮሪካ ከ9 ዓመታት ረጅም ጥበቃ በኋላ ከ9 ቀን በፊት ብቅ ብሏል ትላለች። 18 ዘፈኖችን የያዘው ኢትዮሪካ ከመጨረሻው በግሌ እጅግ ከወደድኩት ኢትዮጵያ አልበሙ ወዲህ ስር ነቀል በሆነ መልኩ በተቀየረች ሀገር ውስጥ ለሚኖሩ ኢትዮጵያውያንና ዛሬም ጎና ለይተው ለሚቧቀሱ ዲያስፖራዎች በያሉበት ተለቋል። ብዙ ሪከርዶችን ሰባብሯል። የዕለት ተዕለት መነጋገሪያ ሆኗል። ይህንን አልበም ለማዳመጥ የብዙዎቻችን ጉጉት ሰማይ ደርሶ ነበር። እንደ ቴዲ አፍሮ ያለ ስመገናና ሙዚቀኛ ለ9 ዓመታት ያህል አልበም ሲሰወርና በየመሃሉ የሚያነሆልሉ ሲንግሎችን ሲለቅ አፍቃሪዎቹና ሌሎች የሙዚቃ ወዳጆች የሚጠብቁት ከቀደሙ ስራዎች ሁሉ የሚልቅና አንድም የሚጣል ዘፈን የሌለው አልበም ነው በእኔ ግምት ትላለች ኢትዮሪካ። በአንዳንድ መልኩ ይህን ጥበቃ መጥኖ ተገኝቷል። በተለይ የለመድኩትንና የምወደውን የቴዲ ግምት ፍክት አድርጎ የሚያሳዩና አፍን በእጅጉ የሚያስገድኑ ግጥሞችን እንኳችሁ ብሎኛል። ከቀደሙት ጊዜ ጋር ሲወዳደር በቁጥር ቢያንስብኝም እሱ ብቻ ሊያመጣው የሚችለውን አዲስ ጣዕምና ለዛ የሚታይባቸውን ዜማዎችን ሰምቻለሁ። በእኔ ግምት ቴዲ ወዳደረገውና ለዘመናት በብቸኝነት ወደ ያዘው የዜማና የግጥም
አቀራረቡ ሲያዘነብል እንደ ያስተሰርያልና ማዘኒደር ያሉ ለዘመናት የሚገኙ ስራዎችን እናገኛለን። በዚህ ሰልፍ እኔ የማረኩኝ ስራዎች በመስኮቱ፣ ጽዮን ሙሽራዬ፣ ተወዳጅ፣ ስማራሴና ቲንታጎ ናቸው። ይህን ካልኩኝ ላለፉት 9 ቀናት አለማቋረጥ ባዳመጥኩት ኢትዮሪካ አልበም ላይ እንደ ማንኛውም ሰው የምርጫዬን ቴዲ አፍሮ አግኝቼ ይህን ወድጀው ልሞት፣ ይህንን ብዛም ነው፣ ይህንን እንኳን ቢተው ይሻል ነበር ካልኩ በኋላ 18ቱንም ዜማዎች በተከታታይና በተደጋጋሚ ሳዳምጥ የደረስኩበትን ላጫውታችሁ ትለናለች። አንደኛው ኢትዮሪካ ፈራ ተባ አይልም። ኢትዮሪካ ደፋር አልበም ነው። ቴዲ አፍሮ እንደ እስከዛሬው የሙዚቃ ህይወት ሁሉ በድፍረት በተናገራቸው እውነቶቹ ራሱን ለፖለቲካዊ ውዝግቦች አጋልጦ መስጠቱ ግልጽ ነው። የሀገራዊ ዜማዎች ጭብጦች ልክ እንደጠበቅናቸው ናቸው። አንድነት፣ ታሪክ፣ ብሔራዊ ማንነትና ጽናት ላይ ያጠነጥናሉ። የህዝብ ብሶት በድፍረት ያነሳሉ፣ በግልጽ ይናገራሉ። መልእክቶቹ ትክክለኛ፣ እውነተኛና ለዘመኑ እጅግ አስፈላጊ ናቸው። ቴዲ ወላዋይ አይደለም። አቋሙ አንድና አንድ ግልጽ ነው። በዚህ ደግሞ ቴዲን የሚወደው ሰው ይበልጥ እንዲወደውና እንዲያከብረው፣ የማይወደውም ደግሞ ጤናማ አእምሮ ካለው በአቋሙ ሰውነቱ እንዲያከብረው ይገደዳል። ሁለተኛው የግጥም ምጥቀት፣ የዜማ ጥረት ይጠማሉ፣ ግን ከዚህ በፊት ቀምሻቸዋለሁ። አብዛኞቹ ዘፈኖች በግጥም አቂያቂር የማይወጣላቸውና ጠንካራ ሆነው አግኝቻቸዋለሁ። ሀገራዊ ብሶቱን የሚተነፍስባቸው ዘፈኖች፣ ግጥሞችም ማለት የፈለገውን መልእክት በብቃት ተሸክመውለታል። ይሁን እንጂ እነዚህም መልእክቶቹ የያዘው የዜማ አካሄድና የአቀራረብ ስልት በቴዲ አፍሮ በተደጋጋሚ ስራ ላይ እየዋለና አዲስነት የጎደለ ሆኖ አግኝቼዋለሁ። ቴዲ የተጣለበትን ህዝባዊ አደራ ወደ መወጣት ሲያዘነብልና ግጥሞቹን ሲያሻሽልና ሲያበስል ዜማዎቹ ላይ ከዚህ በፊት ያልሰጠንን ያላጣጣምነውን ቅመም መጨመር የዘነጋ ያህል ተሰምቶኛል ትላለች ደራሲዋ። አልበሙን ባደመጥኩት ቁጥር ብዙዎቹ ዜማዎች ከተወዳጁ ተጠባቂው የቴዲ አፍሮ መስመር አለመውጣታቸውና ግልጽ እየሆኑ ሄደልኝ። ይጠማሉ፣ ግን ከዚህ በፊት ቀምሻቸዋለሁ። እንዲያውም አንዳንድ ዜማዎቹ የቀደሙና የደንበኛ አወቃቅርና ድባብ ስለሚመስሉ አዳዲስ ፈጠራዎች ሳይሆኑ የነበሩት ነጸብራቆች ይመስላሉ። ግጥሞቹ እንግዳና አስገራሚ ቢሆኑም ዜማዎች ቀደም ሲል ባረሰባቸው መሬቶች ላይ ብቻ ይመላለሳሉ። ቅንብሮቹም የቆዩ አድማጮቹ ወዲያውኑ ሊለዩዋቸው በሚችሉ ቀመሮች ውስጥ ይፈሳሉ። ይሄኛው እንትን የሚለው ዘፈኑን ይመስላል እስኪያስበል ድረስ የበፊቶቹን መስለውኛል። ቃጠለው ቅንብር ቴዲ ካንተ ጋር ለሰራ ቢለው እምቢ የሚል አቀናባሪ ያለኝ አይመስለኝም። ስንቱ ነገር ላይ ስለፋና ሲደክም ስለምን በአልበሙ ቅንብር ላይ ትኩረት እንዳልሰጠም ሊገባኝ አልቻለም ትላለች። በበኩሌ የኢትዮሪካ ቅንብር ለጆሮዬ አልተስማማኝም። በአንድ ጊዜ ከ0 ወደ 100 የሚወረወር የድምፅ መጠን ያለውና ትርምስ የበዛበት ነው። ጽዮን ሙሽራዬን የመሰለ ዜማ በቅንብሩ ምክንያት ድምፁን ዝቅ አድርጌ ልሞክረው እስክል የሙዚቃ መሳሪያዎቹ ከቴዲና ከአጃቢዎቹ ድምፅ ጋር የሚረብሽ ፉክክር ውስጥ ይገባሉ። አሁን ተረጋጋ ያልኩት አጃቡ ሙዚቃ ሳላስበው ይቃጠልብኛል። ይህ ሁሉም ዘፈኖች ላይ ለማለት በምችልበት ደረጃ ምቾት ነስተውኛል። አራተኛ ቢፎካከርም ከራሱ ጋር ነው። የሚገርመው ሁላችንም ከምናወጣለት አቂያቂር ጋርም የቴዲ አልበም ከጉድለቶቹ ዛሬም ከሚለቀቁ አብዛኞቹ ሙዚቃዎች እጅግ የተሻለ ነው። ድምፁ አሁንም ኃይል ነው። ግርማ ሞገሱም እንደገዘፈ ነው። ቴዲ ቢፎካከርም ከራሱ ብናወዳድረውም ከቀደምት ስራዎቹ ጋር ነው። እንደ መዝጊያ ትላለች ደራሲዋ። ቴዲ አፍሮ በሚቀጥለው ስራው እንደ አርቲስት የፈጠራና እንደ ልብ የመሆን ነፃነቱን የህዝብ ድምፅ ከመሆን ከባድ ዕዳው ጋር አመጣጥኖ እንዲሁም እሱን ከሚመጥኑ አቀናባሪዎች ጋር ሰርቶ የቀደመ ስራውን የሚበልጥ አልበም በመስራት ይበልጥ እንደሚያስደስተን ተስፋ ላይ ስትል ትገልጻለች። የቴዲ አፍሮ ስም ከየት እንደመጣ ታውቁ ነበር? የተወዳጁ ሁለገቡ ጠቢብ የቴዲ አፍሮ አባት ካሳሁን ገረማሞ ጥበብን የሚወድ ለጥበብ በጊዜ እጁን የሰጠም ባለ ብዙ ተሰጥኦ ጥበበኛ የመድረክ ገጣሚና ኮሜዲያን፣ ጋዜጠኛ፣ ሙዚቀኛ ነበር። የታዋቂ ሰዎችን ታሪክ እያጠና ድምፅና እንቅስቃሴያቸውን በማስመሰል በመድረክ ላይ መተወን ይወድ እንደነበረም ይነገራል። በቅጥም ስራዎቹ እየታወቀ በነበረበት ወቅት ነበር ከአንዲት ውብ ወጣት ዳንሰኛ ጋር ፍቅር የያዘው። ያፈቀራት ወጣት እንደሱ በጥበቡ ዓለም የምትኖር በስራ የሚያውቃት ጉብል ናት፣ ጥላይ አራጌ። እሷም አላሰፈረችውም። ፍቅሩ እያየለ መጣ። በይበልጥ በዳንስ ችሎቷ ማራኪ ስልቷ ከወትሮ ይማርከው ጀመር። እሱም በንግግር ችሎታው፣ በመድረክ አቀራረቡ፣ በግጥሞቹ አስደመማት። ፍቅራቸውን አልሸሸጉም። ሁለቱ ጥበበኞች ጥንዶች ለመጋባት ወሰኑ። የጋብቻውን ዜና የሰማ አንድ የሙዚቃ አቀናባሪ ጓደኛቸውም ሰርጉን የማስተባበር ኃላፊነት ወሰደ። ከዳንሰኛዋ ሙሽሪት ጋር የመድረኩ ፈርጥ ሙሽራው ካሳሁን ገረማሞ፣ አቀናባሪውና ሌላ ሚዜ
የሆኑ ተዋናይ ጓደኛው መድረኩን በጋራ አደመቁት። ብዙ ሳይቆይ የ16 ዓመቷ ወጣት ጥላዬ ጸነሰችና ወንድ ልጅ ወለደች። እናቱ ለልጇም ስም ፍለጋ ብዙ አልተጨነቀችም። ግድግዳው ላይ የተሰቀለውን ነፍሰ ጡር እያለች ወደ ደብረ ዘይት በሄደች በዛው ሰሞን ከአንድ ጥበበኛ ሳሊ በስጦታ ያገኘችውን ምርጥ የአፄ ቴዎድሮስን ስዕል እያየች ደግሞም የባለቤቷን ስም ካሳውን እሷ ሳጣ ካሳ ብላ ስትጠራው ነበርና ወዲያ የአፄ ቴዎድሮስ ስዕል ከግድግዳው ወዲህ ደግሞ ባሏን አቆላምጣ የምትጠራበት ካሳ የሚለው ስም የአፄ ቴዎድሮስ ስም ነውና ይህንን በማስታወስ ቴዎድሮስ የሚለውን ስም መረጠችለት። ጥበብ በነገሰበት ቤት የተወለደው ትንሹ ሉል እያደገ መጣ። 5ኛ ዓመት ልደቱን ካከበረ በኋላ ግን ወላጆቹ ተለያዩም። በዚህም ምክንያት 6ኛ ዓመት ልደቱን ከእናቱ ጋር ማክበር አልቻለም። አባቱ ካሳውን ልጁን ብቻውን የማሳደግ ኃላፊነት ወሰደ። ቴዲም እያደገ ሲሄድ የአባቱን ዝምታና ለጥበብ ያለውን ፍላጎት በሚገባ መረዳት ጀመረ። ጥበብ እዛው ተወለደበት አብሮት እያደገ መጣ። ቴዲ ሙዚቃ ህይወቴ በተሰኘው ስራው ይህ የጥበብ ብልጭታ እውነቱን በጥቂቱም ቢሆን ዳሶታል። ለአባቱም ህይወቴ የሚለውን ሙዚቃ ዘፍኖለታል። እናንተስ ስለ ተወዳጁ ድምፃዊ ስለ አነጋጋሪው ቴዲ አፍሮ ምን ትላላችሁ? ሀሳብ አስተያየታችሁን አጋሩን። ቻናላችንን ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ ተመኘን።